ጾም እና ጾም ማለት የግዕዝ ቋንቋ ነው። በአማርኛ መተው ማለት ነው። ጾም ማለት መተው ማለት ምግብን በተመለከተ ስንወስደው ጌታችን እና ነቢዩ ሙሴ የጾሙት 40 ቀን 40 ሌሊት ምንም 40 ቀን 40 ሌሊት ያለ ምንም ምግብ ማለት ነው። እሱ አንድ አይነት የጾም አይነት ነው። ይሄ ለእኛ የተፈቀደ ወይም የሚቻል አይደለም። ሌሎች ጾሞች የእነ አስቴር ለነቢዩ ዳንኤል ያለው ከሚያሰክር ነገር እና ከእንስሳት ተዋጽኦ በሙሉ ተከልክዬ ራሴንም ዘይት አልቀባሁም በሚል ከጥሉላት ከሚባሉ ወይም ከእንስሳት ተዋጽኦ ከሆኑ ነገሮች ተለይቶ መጾም እንደሚገባ ተናግሯልና ስለዚህ አጠቃላይ በጾም ወቅት ደካማ ምግቦች ይባላሉ በቤተ ክርስቲያን ትምህርት የአትክልትና ሌላ ነገር ማለት ነው። ይሄን ጠቅላላ በጾም ውስጥ የተለመደ ነው ሁሉ ጊዜ አንበላ። ሁለተኛው ጾም ደግሞ ለተወሰነ ጊዜ ቢያንስ እንግዲህ 6 ሰዓት ወይም ደግሞ 12 ፒኤም ከዛ የበረታ ደግሞ 3 ፒኤም ከዛ የሚችሉ ሰዎች በቀን አንድ ጊዜ ሊበሉ ይችላሉ። ግን የጾሞቹ አይነት እንደዚህ ናቸው። እስከ 11ም ጾም አለ። 12 ሰዓት ፒኤም የሆነበት ጌታችን የተሰቀለበትን 3 ፒኤም የሆነው ደግሞ ወደ መቃብር የወረደበትን እንደገና 5 ፒኤም ደግሞ መቃብር 3 ፒኤም ከመስቀል ላይ የወረደበትን 5 ላይ ወደ መቃብር የተቀበረበትን ነውና ጌታችን አፈር ሳይቀምስ አንቀምስም ነው። ለምሳሌ ለሕማማት በተለይ ዓርብ የስቅለት ዕለት ጉድ ፍራይዴ እስከዛ ድረስ የሚቆይበት ምክንያት እሱ ነው እና ስለዚህ በጠቅላላ ጾሙ ከጥሉላት ምግብ መከልከል ነው። በሁለተኛው ደግሞ እስከ 12 እስከ 3 ከተቻለን እስከ 5 መቆየት ነው። በእኛ አቆጣጠር እስከ 6 ሰዓት ከቀኑ ሚዴይ ከዛ ደግሞ እስከ 9 ከተቻለን እስከ 11 ሰዓት ይሄ ነው እና ብዙ ጊዜ አሁን እየተለመደ የመጣው የጾም ምግብ ሰው ስጋ ላይ ሊበላ ይችላል። ነገር ግን ቁርስ ሁሉ ሰው ይበላል። ብዙ ሰው እንዲህ አይነት ፋሽን መጥቷል እና እንዲህ አይነት እንትን ሃይማኖተኛ አላስተማርም። የጾም ምግብ አይበላም ማለት ቁርስ ይበላል ማለት ነው። ጾሙ ሙሉ የሚሆነው የጾም ምግብ እንበላለን፣ ቁርስ እንተዋለን። አንድ ነው እኮ የምንተወው። አሁን እኮ ሰው ለጤናም ምክንያት ወይም በራሱም ፍላጎት በራሱም ውሳኔ በሐኪምም ትእዛዝ ላይ ሊከለከል ይችላል። አምነን ወደን ለጽድቅ ብለን የምንተወው ማለት ነው። ስለዚህ ከምግብ መከልከል ማለት ይሄ ነው። ሌላው ጾም ማለት ሁልጊዜም ከኃጢአት መከልከል አለብን። በተለይ በጾም ወቅት ግን አስበን የምናደርገው ነው እና የማድረግ አቅማችንን መተው ማለት ነው። የምናደርገውን ለምሳሌ ምግብ አለን መብላት እንችላለን። እሱን እየቻልን መተው ነው። እየቻልን መተው አቅማችንን ለምሳሌ መሳደብ እንችላለን። ምንድነው ሁሉ ነገር ማድረግ ተፈቅዷል፣ ሁሉ ነገር ግን አይጠቅምም ነው ያለው ቅዱስ ጳውሎስ። ስለዚህ ማንኛውም ነገር ክፉ ነገር መናገር፣ ክፉ ነገር ማድረግ፣ ማማት፣ ብዙ ነገር ማድረግ ሰው ማስቀየም፣ መጥፎ ነገሮችን ጥሩ መጥፎ ነገር ማድረግ እንችላለን። ስለዚህ በጾም ወቅት አስበን ከሌላው ጊዜ በተለየ ሁኔታ ማድረግ እየቻል ግን መተው ለጽድቅ ብለን ለበረከት ብለን የእግዚአብሔር ሰዎች ስለሆንን አንደበታችንን፣ አይምሯችንን፣ እግራችንን፣ እጃችንን ጠቅላላ የስሜት ህዋሶቻችን አይምሯችንን ጭምር እንዲጾም ማድረግ ማለት ነው። ይጹም ዓይን ይጹም ልሳን እዝንኒ ይጹም እምሰሚዐ እሱ። ጆሮ መጥፎ ነገር ከመናገር
መቆጠብ አይችልም። ነገር ግን ያንን ነገር በውስጥ ማብሰልሰል ማስተዋል ማለት ነገሩ መውሰድ እና ይጠቅመኛል ብሎ አለመቀበል፣ አለመስማት። መጥፎ ነገር ምንም ልንሰማ እንችላለን እና ያንን ነገር እንደማይጠቅም አውቀን ጠቃሚ እንዳልሆነ አውቀን መረዳት ነው እና ዓይናችንም እጃችንም ሁሉ ነገር ይጾማል። ከመጥፎ ነገር ይጾማል። በሌላ በኩል ደግሞ መልካም ነገር ያደርጋል ማለት ነው። ለምሳሌ እግራችን ወደ መጥፎ ቦታ ሄድም ወደ እግዚአብሔር ይመጣል። ዓይናችን እግዚአብሔር የማይወደውን ነገር አያደርግም። መንፈሳዊ ነገሮችን ግን ያያል፣ መጽሐፍትን ያነባል፣ መልካም ነገር ይሰራል። ሁሉም የሰውነት ክፍል ያቆማል ማለት ሌላ ስራ ይሰራል ማለት ነው፣ በተቃራኒ። ስለዚህ ጾም ሲባል እንደዚህ ለተለየ ዓላማ ለጾም ሲባል የማድረግ አቅማችንን በሙሉ መተው መጾም ማለት እሱ ነው። መጾም ብዙ ነገር ነው አይደል? ከክፉ ነገር መጾም ሲባል ከምግብ ብቻ አይደለም በተለምዶ እና ብዙ ጊዜ በጾሙ በእንግሊዝኛ ፋስቲንግ ነው አይደል የሚባለው? ፋስቲንግ ይባላል። ቁርስ ደግሞ ምን ይባላል በእንግሊዝኛ? ያንን እንግዲህ መተው ማለት ነው አይደለም? የቁርሱ ብሬክፋስት ያንን ማቆም ይመስለኛል። ስለዚህ እሱኑ ነገር ያንን ነገር ማቆምና ምግቡን መተው፣ ይሄንን መልመድ። ይሄ የምንለምድበት ምክንያት ክርስቲያን ስለሆን ነው። የቤተ ክርስቲያን ልጆች ስለሆን ማድረግ ስላለበት ዋጋ ስለምናገኝበት ነው። አንዳንድ ሰው ምግብ ብንበላ ምን ችግር አለበት? ምግቡ እኮ ኃጢአት አይደለም ነው። ልክ ነው፣ ኃጢአት አይደለም። ግን ለክርስትናችን ስንል ጌታችንን መምሰል ስንል ያንን ጾሙን እንጾማለን። ይሄ የክርስቲያኖቹ ቤተ ክርስቲያን ለምን ሄዳለሁ የሚል ሰው አስተውላላችሁ? ምን ያደርግልኛል እንደዚህ እየጸለያለሁ ይላል። እንደዛ አይደለም። ቤተ ክርስቲያኑ የተሰራው እኮ ለክርስቲያኖች ቤታችን ነው እየጸለያለን። እሱ የኛ ቤት ነው። ቤተ ክርስቲያን ደግሞ የተለየ የክርስቲያኖች ቤት ነው። በሚመች በሚቻል ሰዓት መጥቶ ይሄ የአውደ ምሕረት እግዚአብሔር ብቻ የሚገኝበት የእሱ ስም የሚጠራበት ሁሉ ምስጢራት የሚፈጸሙበት ስለሆነ ወደ ቤተ ክርስቲያን ክርስቲያኖች ይሄዳሉ፣ ክርስቲያኖች ይጾማሉ፣ ክርስቲያኖች ይመጸውታሉ፣ የሚገባቸውን ነገር ሁሉ ያደርጋሉ። ለምን? ክርስትናው በተግባር የሚገለጥ ነው እንጂ በመታወቂያ በመጠሪያ የምናውቀው ነገር አይደለም። ክርስቲያን መባል ብቻ አይደለም፣ መኖር ያስፈልጋል። ስለዚህ እንደ መንፈሳዊ ሰው ለመኖር ከሚያደርገን አንዱ ጾም ነው ማለት ነው። ሌላው የጾም ጥቅም ነው። የጾም ጥቅም አንደኛ የውስጥ መረጋጋትን ያመጣል። ጽሙና ይባላል። አሁን ይሄ ለምሳሌ ሰው ሲበላ፣ ሲጠጣ፣ ሲመቸው፣ ሲደላ ምንድን ነው የሚያስበው? በቃ መጨፈር ይፈልጋል፣ ሰውነቱ ይሞላል፣ ደሙ ይሞላል። የሚያሳስበው ነገር የጉልበት ነገር፣ አቅምን የመፈተን ነገር፣ የመደሰት የመዝናናት ነገር ነው የሚፈልገው። ሰው ሲጾም ግን ይረጋጋል። አሁን በጾም ጊዜ እንግዲህ መረጋጋት ይመጣል እና ስንረጋጋ እናስባለን። አሁን ጾሙ ሲገባ መዝሙሩ ይቀየራል፣ የቤታችን ስርዓት ይቀየራል፣ የምናደርገው ነገር በሙሉ ይቀየራል። ያን ጊዜ ወደ ውስጣችን ማሰብ እንጀምራለን። ያኔ መንፈሳችን ቅዱስ ጳውሎስ እንዳለው የመንፈስ ጥንካሬ እየበረታ በስጋ ስደክም ያኔ እበረታለሁ ይላል ቅዱስ ጳውሎስ። ስንጾም ስጋችን ይደክማል፣ አቅማችን ይደክማል፣ የታወቀ ነው። ነገር ግን መንፈሳዊ ሕይወታችን እየበረታ ይሄዳል። ሁለቱም ስጋ ምግብ ለስጋ ነው፣ መንፈሳዊ ነገር ደግሞ ለነፍስ ነው። ሁለቱም አሁን ይሄ በተለይ በጾም ስንጾም ስንጸልይ መንፈሳዊ ነገር ስንከታተል መንፈሳችን ይበረታል፣ ያድጋል፣ ይጠነክራል ማለት ነው እና እዚህ ጋር ራሱ እስመ መንፈስ ማቴዎስ 26 ላይ እስመ መንፈስ ይፈልግ ወስጋ ይደክም፣ መንፈስ ይፈልጋል ስጋ ግን ይደክማል ማለት ምንድን ነው? መንፈሳዊ ነገር በምናደርግበት ሰዓት ስጋ ይደክማል። ለምሳሌ ስንጾም አንዱ ነው። ስንጾም እንጾማለን፣ ደስ ይለናል፣ ስጋችን አቅም ሊያንሰው ይችላል። ሌላው ስንመጸውት መንፈሳችን ደስ ይለዋል፣ በስጋ ግን እንጎላለን። ስንሰደብ ስንታገስ ስጋችን ይናደዳል፣ ይበሳጫል፣ መንፈሳችን ግን እያደገ ነው የሚሄደው። መልካም ነገር ባደረግን ቁጥር ስጋችን ይጎዳል፣ በውስጣችን ስሜታችን ሊጎዳ ይችላል።
ልንናደድ፣ ልንቆጭ፣ ልንቸገር እንችላለን። መንፈሳዊ ነገር ስናደርግ በስጋ መንፈሳችን ግን እየጠነከረ ሄዳል። ስለዚህ የዚህ ምድር ስጋ ብናጠነክረው ብናደነድነው ለተወሰነ ጊዜ ነው የሚያገለግለው፣ ያውም በበሽታ ሊጎዳ ይችላል። መንፈሳችን ከጠነከረ ግን የሚጠነከር ከሆነ የእግዚአብሔር ዘላለማዊውን ነገር ለመውረስ ያስችለናል። እንደ ሰላምን የሚሰጠው እሱ ነው። ለምሳሌ ከምንመገብበት ቀን ይልቅ ቁርስ ሳንበላ እየጾምን መንፈሳዊ ነገር በምንሰማበት ጊዜ የውስጥ ብርታታችን ይመጣል ማለት እየበረታን እንመጣለን። እንደገና ልክ አሁን በምንጸልይበት ጊዜ ጸሎት ላይ በምንሆንበት ጊዜ መንፈሳችን ስብስብ ይላል። አንድ ላይ ይወሰድና የመረጋ ወደ ውስጣችን የማሰብ ነገር መጣና መንፈሳዊ ጥንካሬያችን ችግሮችን የምንቋቋምበት ፈተናዎችን የምንቋቋምበት ትዕግስታችን እየበዛ ይሄዳል ማለት ነው። እና መንፈሳዊ ነገር ስናደርግ መንፈሳዊ ህይወታችን ብቻ አይደለም፣ አስተሳሰባችን ሁሉ ነው። እንግዲህ ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው አይደለም? መንፈስ ማለት ስሜት ማለት ነው። ፍላጎት፣ አመለካከት ማለት ነው። ሌላው ፍትወት የሚባል እና የምናስበው ነገር የምንሄድበት የነፍስ ነገር እኮ መጨረሻ ላይ ይመጣል። ዝንባሌ እኮ ነው። አሁን አንድ ምርጫ ይቀርብልናል። ሁለት ምርጫ ሲቀርብልን ለመንፈሳችን ነው የሚቀርበው፣ በደመ ነፍስ ይቀርብልናል። ከዛ በኋላ መንፈሳዊውን ነገር የምናዘነብል ከሆነ እሱ ወደ መንፈሳዊ ይወስደናል። ወደ ስጋ የምናዘነብል ከሆነ ወደዛ ይወስደናል። ደመ ነፍስ መሀል ላይ ነው ማለት ደመ ነፍሳችን የምናስተውልበት ኮንሽየስ የሚባለው ነገር ማለት የሚያገናዝበው፣ የሚሰበስበው፣ የሚወስነው፣ የሚያመዛዝነው ክፍል እሱ ነው ደመ ነፍስ የሚባለው። ነፍስም የምታድረው በሱ ውስጥ ነው። ሰው እንስሳት ስጋ አላቸው፣ ደመ ነፍስ አላቸው፣ በቃ ሌላ የላቸው። ነፍስ ግን በሰው በደመ ነፍሱ ታድርና ለሰው ሕይወት እንዲናገር፣ እንዲያውቅ፣ እንዲያስተውል ታደርገዋለች። ስለዚህ ያ በዛ በኩል የሚመጣው ነገር አስተሳሰባችን፣ አመለካከታችን። አሁን አንዳንድ ሰዎች አይታቸው ከሆነ በዓለማችን ላይ ሃይማኖት የለኝም መንፈሳዊ ነኝ ይላል ማለት መንፈሳዊ ነኝ ስፒሪቹዋል ነው እንጂ ያለኝ ሃይማኖት የለኝም ይላል። ያ ማለት ምንድነው? ደመነ ህሊናችን ራሱ መልካም ነገር ማድረግ ያስደስተዋል። ለሰው ጥሩ ነገር ማድረግ ያስደስተዋል። ይሁን በጎ ነገሮች በሙሉ ለመንፈሳችን ደስ ይለዋል ማለት ነው። ይሄ ነገር ወደ መንፈስ ወደ ሃይማኖት ሲመጣ የነፍስ ስራ ይሆናል። ነፍስ ትጠቀምበታለች። ነገር ግን እንዲሁ ለህሊናችን ሰብአዊነት ሂውማኒቲ ለሚባለው ነገር የምናደርገው ከሆነ ደስታው ለስጋ ብቻ ለመንፈስ እርካታ ብቻ ይሆናል። ወደ እግዚአብሔር አይሄድም። በመንፈሳዊ ነገር የምናደርገውን ነገር በሙሉ የምናደርገው እንጸድቃለን ብለን እግዚአብሔር ዋጋ ይሰጠናል ብለን ነው። ስንመጸውትም፣ ስንጾምም፣ ስንጸልይም መልካም ነገር ስናደርግ ደስ እንዲለን አይደለም፣ እንድንረጋጋ ብቻ አይደለም፣ በመረጋጋት ውስጥ የእግዚአብሔርን በረከት እንድናገኝ ነው። እና ስለዚህ ይሄ የውስጣችን መረጋጋት ወደ መንፈስ ወደ ነፍሳችን ህይወት ይወስደናል። ሰው ብዙ ጊዜ ቁጭ ብላችሁ አንዳንድ ጊዜ ስታስባላችሁ አይደል? ቁጭ ለብቻችሁም እንደው ይመክራሉ ባለሙያዎችም አንዳንድ ጊዜ ለብቻ ቁጭ ማለት ማሰብ፣ ያ ማለት ደመ ነፍስ ነው፣ ማመዛዘን ማለት። ከዛ በኋላ ወደ ዓለማዊ ነገር ሊወስድን ይችላል፣ ወደ ኃጢአት፣ ወደ ጥሩ ነገር ሊወስድን ይችላል። ሰው ነፃ ነው። ሰይጣን ሰውን አያሳስተው። ልንገራችሁ፣ የሚያሳሰበትን ነገር አያስገድደው። የሚሳሳትበትን መንገድ ሊያመጣለት ይችላል። ነገር ግን ሰው ነፃ ነው፣ የመወሰን መብት አለው። ሰይጣን ሰውን አሳስቶ ኃጢአት አያሰራው። እጃችንን ይዞ ወደ ኃጢአት ሊወስደን አይችልም፣ አቅም የለውም። ደመነ በእኛ በምንቀበልበት ጊዜ ወደዛ እንድናይ ለሔዋን ምንድን ወሬ ነገራት፣ ቅጠሉን አሳያት። እንደዚህ ለእኛ የሚያሳየን ነገር አለ። በተለያዩ ሰዎች በተለያየ ምክንያት እየመጣ ያሳየናል። መንፈሳችን ሁሌ በማየት በማስተዋል በማዳመጥ ከሆነ እየተወሰወስን ወደ ስጋ ፍላጎት ሊሄድ ይችላል። ሰይጣን የሚያደርገው ማሳየት ነው፣ መንገር ነው፣ ማስታወቅ ነው፣ ማማለል ነው። ከዛ ውጭ ስልጣን የለውም። እንኳን ሰይጣን እግዚአብሔር እንኳን አያስገድደን። ለምሳሌ ቅዱስ ጳውሎስ ተገድሎ ክርስቲያን እንደሆነ አይደለም የምናስበው። ቅዱስ ጳውሎስ እኮ አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅ ክርስቲያኖችን እያሳደደ በሚሄድበት ሰዓት ክርስቲያኖችን እንዳይገድል አይነ ስውር ነው ያደረገው እንጂ አስገድዶ አይደለም ክርስቲያን ያደረገው። ክርስቲያኖችን ለመግደል እየሄደ ነበር። መብረቅ ወረደ፣ አይኑ ታወረ።
ከዛ በኋላ ምንድነው ማለት ለምንድነው ክርስቲያኖች የምታሳድደው አለ። ከዛ በኋላ ወደ ቤቱ ቢመለስ በቃ አይነ ስውር የሆነ ሰው አቅም የሌለው ሰው እርዳታ የሚፈልግ ሰው እንዴት አድርጎ ነው ሰው የሚያጠፋው? አቅሙ ተከለለ። እንደዚህ ነው ያደረገው። ከዛ በኋላ ምን ላድርግ ሲል ከዛ በኋላ ይሙበራለት አቅጣጫው ተቀየረ። ክርስቲያኖችን ማሳደድ ሳይሆን ራሱ መሳደድ ተቀየረ። በፍላጎት ነው። ወደ እግዚአብሔር ስንመጣ እኛ አስበን አሰናስረን እስቲ ዛሬ ቤተክርስቲያን ልሂድ ብለን ካሰብን በኋላ ወስነን የምንመጣው እኛው ራሳችን ነን። ሰይጣን እግዚአብሔር እንኳን አስገድዶ አያጸድቀን። ሰይጣንን አስገድዶ ኃጢአት አያሰራን። ሙሉ ነን። አናመካኝ፣ ምክንያት አንፍጠር። እንደዚህ ነው እንደዛ ነው አንበል። እግዚአብሔር መጠየቅ እንችላለን፣ እንዲረዳን፣ እንዲያግዘን፣ መንገዶች እንዲያመቻችልን፣ አይምሯችን እንዲያበራልን፣ አቅም እንዲሰጠን መጠየቅ፣ መለመን፣ መጸለይ እንችላለን። ግን አያስገድደን። ሌላው ጾም የአካል ጥንካሬ ያው ሁላችንም የምናውቀው ነው። ሰው የሚጾም ከሆነ ሰውነቱ ይጠነከራል፣ ጤናው ይጠበቃል፣ ስቡ ይቀልጣል። ሰው ይሄ የሆነበት ምክንያት አሁን ስለ ባዮሎጂ ለማስተማር አይደለም። ስጋን የፈጠረ እግዚአብሔር ሰው አይደለም ስጋን ያመጣ። ስጋ ለኑሯችን ቢጠቅመን ግን የፈጠረው ፍላጎቱን በሙሉ የፈጠረ እግዚአብሔር። ስጋ እግዚአብሔር የፈጠረልን አካል ራሱ ጤነኛ አድርገን መያዝ አለብን። እግዚአብሔር አዝዟል። የሰው የመጀመሪያ ስልጣኑ ራሱን መምራት ነው። ከዛ በኋላ ነው ሌላውን ቤተሰቡ የሚመራው። ከዛ በኋላ ሀገር ይመራል። መጀመሪያ የራሱን ጤንነት መጠበቅ፣ መጀመሪያ የራሱን ስጋ መንከባከብ አለበት። የተሰጠው ነው። እግዚአብሔር እኮ ነው ስጋችን የሰጠን። ስጋችንን ጤንነታችንን መጠበቅ እኮ ኃጢአት አይደለም፣ በአግባቡ መያዝና ስለዚህ የጾም ነገር እግዚአብሔር ለፈጠረልን አካል ንጹህ ሁነን ጤናማ ሁነን እግዚአብሔርን ልናገለግለው ይፈልጋል። ስለዚህ የስጋን ጥንካሬ ጾም ያለ ምክንያት አይደለም የታዘዘው። እስኪ እንዲያው ከታዘዙ ትእዛዛት ውስጥ ከምናደርጋቸው መንፈሳዊ ተግባራት ውስጥ ስጋን የማይጠቅም ነገር ምን አለ? ለምሳሌ ጠዋት ተነስተን ጸበል እንጠጣለን አይደል? ከምግብ በፊት ሰው ምንድን ነው የሚያደርገው? ጸበል ይጠጣል። ታረጋላችሁ አይደል? እና ምን ሐኪሞቹ እንደሚሉት ውሃ ጠጡ አይደል? እሺ፣ ከዛ እንሰግዳለን። ሐኪሞቹ እንደሚሉት እንቅስቃሴ አድርጉ። ከዛ በኋላ ደግሞ እንጾማለን። ብዙ ጊዜ ምግብ ቀንሱ፣ እንደዚህ አድርጉ ይላችሁ ሰዎቹ። ሐኪሞቹ በኋላ ነው የመጡት። እግዚአብሔር ግን መጀመሪያ የሚያስፈልገውን ነገር አብሮ ነው የፈጠረው። ሰዎቹ በኋላ ፈልገው ስላገኙ ስለነገሩ የነሱ ውጤት ይመስለናል። እግዚአብሔር ነው እንዲያርጉ የፈጠረው። በእንደዚህ በመኖራችን ጤናማ ከሆንን እናመሰግነዋለን። በሽተኛ ከሆንን ማማረር ነው። መጾምም እኮ አንችልም፣ ስራ መስራት አንችልም። ጥገኛ ነው የምንሆነው። የአይምሮ ጭምር ድሃ ነው የምንሆነው። ጤነኛ ስንሆን ግን በስነ ስርዓት ሰርተን መኖር እንችላለን። እና አካልን የሚጎዳ ነገር ማድረግም ኃጢአት ነው። ዝም ብሎ መጠጣት፣ መስከር፣ ሲጋራ ማጨስ፣ ሌላ የሚያደነዝዝ ነገር ማድረግ፣ ራስን ማደንዘዝ፣ የተሰጠን ስጋ በአግባቡ አለመጠበቅም ኃጢአት ነው። ስለዚህ ራሳችንን በአግባቡ ጠብቀን ጤንነታችንን ጠብቀን መኖር የክርስትና አንዱ ንጹህነት የእግዚአብሔር ትእዛዝ እንደመፈጸም ነው እንጂ ሌላ ነገር አይደለም። አሁን እኔ ስፖርት ስሩ እንዲብሉ እንዲያትብሉ ለማለት አይደለም። ስጋችንን ጠብቀን እንድንይዝ እግዚአብሔር ይፈልጋል። ምክንያቱም እሱ ነው የፈጠረው። እኛ ኃላፊነት የለንም። እናትና አባታችን ወልደውናል፣ ግን እንዴት እንደወለዱ ምንም አያውቁትም። ከእናትና ከአባት ሰውነት ተወሰደ፣ ሰው ሆነ፣ ደሙ ረጋ፣ አካል ዘያክል ሙሉ አካል ተሰጠው፣ ሰው ሆነ፣ ተወለደ። ይሄ እግዚአብሔር ስራ። ሰዎች መከራቸውን ይላሉ። ይህንን እዛ ውስጥ ገብቶ መከራቸውን ይላሉ። እዛ ከመዳከር ስንት ሰው እየተቸገረ አለ። ሰው እያለቀ የዓለምን ጦርነት ለምን አያስቆሙ? የተቸገሩ ሰዎችን ለምን አይመገቡም? ዓለምን በሙሉ የሚጠቅም ነገር ለምን አያመጡ? የሰው ልጅ ከእግዚአብሔር መንገድ ከተለየ ጨለማው ሁሉ መንገዱ ሁሉ ጨለማ ነው። የሚሰራው ነገር በሙሉ ምንም አይገባም። አሁን ሰው ለመውለድ ችግር ነው። ሰው በማሽን ለመውለድ ወይም ለማለት አይሁን አስፈላጊ ነገር ነው። ወንዱ ሴት እናደርጋለን፣ ሴቱን ወንድ እናደርጋለን። አይሁን አስፈላጊ ነው። ምንም እኮ አይጠቅምም። በቃ ሰው ነው፣ ይወለዳል። ሲወለድ ዓለምን ይቀላቀላል፣ እንተዋወቀዋለን። መልካም ስራ ሰርቶ ያልፋል። ይሄ አያስፈልግም። ሳይንሱም እዚህ ጋር መድከም አይጠበቅበትም። ብዙ የሚሰሩ ስራዎች አሉ። ተፈጥሮን ካልጠበቅን
እመኑኝ እኛ ላንደርስበት እንችላለን። የሰው ልጅ ተፈጥሮ የማይጠብቅ ከሆነ ራሱን በራሱ ያጠፋል። ነገ የሚሄድበት ነገር እግዚአብሔርን ነገር እየተወ ወደ ራሱ መንገድ የሚሄድ ከሆነ ሰው በራሱ ጊዜ ሊጠፋ ይችላል እና ስለዚህ የጾም የስጋም የነፍስም ጥቅም አለው። የመጨረሻው የጾም አይነቶች ነው። የጾም አይነት አንዱ የማህበር ነው። የአዋጅ ጾም። የአዋጅ ጾም ማለት አሁን እኛ 7 አጽዋማት አሉ። በአደባባይ ነው የሚነገረው። በአደባባይ ጾም ገብቷል፣ ይሄ ኃጢአት አለ፣ ጾም ገብቷል ይባላል። ጾም አለሁ እና ሰው እንዲያቸው ለምንድን ነው የማትጾሙ ሊል ይችላል። የንስሐ አባትም ሌላም ካህን ካየ ሊቆጣ ይችላል። ወላጆችም ልጆቻቸው ሊቆጡ ይችላሉ። ምክንያቱም የአዋጅ ጾም ስለሆነ አውጁ ይጋል አይደለም። አንደኛ ነገሥት በነነዌ የጾሙት ዮናስ ሄዶ በዛ በነነዌ ሀገር ሲያደርግ ሰው በሙሉ አዋጅ ነው። ሁሉ ከንጉሱ ጀምሮ እንስሳቱ ሁሉ ሳይቀር ጾሟል። የአዋጅ ጾም አለ ማለት ነው እና ጾም ሲባል እንግዲህ ጾም ሲባል ብዙ ጊዜ በቤተክርስቲያን ትምህርት የሚሰጠው ድሃ ሰው ጾም አይባልም። እኔ ጋር ናቸው። ድሃ ሰው ጾም አይባልም። ሀብታም ሰው መጾት አይባልም። ለምን መሰላችሁ? መጾቱ ይመጸውታል። ነገር ግን የክርስትና ትክክለኛው መንገድ ሀብታም ሰው ምን ሆነ ይባላል? ጾም መብላት ይችላል። ሀብት አለው፣ ገንዘብ አለው፣ ምግብ አለው፣ ግብሩ ነገር የፈለገውን ማድረግ ይችላል። እሱን መተው አለበት። ያ አቅሙን መተው ለሃይማኖት ብሎ የሚተው ነገር ሆኗል። ሃይማኖት ማለት የምንተው ነገር ሆኗል። ስለዚህ ሀብታም ጾም ነው የሚባለው። ገንዘብ፣ ምግብ፣ ሁሉ ነገር ሞልቶት እያለ ያንን ሲተው ነው ሃይማኖት የሚሆነው። ድሃ ደግሞ የሚባለው መጽውት ገንዘብ አያገኝም። ችግረኛም ተቸግሮ ተለቅቶ ደክሞ መንፈሳዊነት ማለት የሚሰማን ነው። መዝናናት አይደለም። መንፈሳዊነት ውስጣችን መግባት አለበት። መለወጣችንን ማወቅ አለብን። ሊሰማን ይገባል። ውስጣችን ስንጸልይ መነካት አለብን። ውስጣችን ስሜታችን ከእግዚአብሔር ጋር መገናኘት፣ ብቻን ማልቀስ፣ ባይቻል መመሰጥ፣ እግዚአብሔር እንደሚሰማ ማወቅ አለብን። ተመስጦ ማለት እሱ። ስንጸልይ ስንዘምር የመዝሙሩን ዜማውን አይደለም ቃሉን የሚዘመረውን ቃሉን ነው ማስተዋል። የእግዚአብሔር ምሕረት በቃሉ የሚተላለፈውን መልእክት ነው መስማት እንጂ የእንቅስቃሴው የከበሮው የጭንጨላው ብቻ እሱ ጥሩ ነው፣ መላእክት የሚያስመስልን ነው። ግን ያ በተመስጦ ውስጥ በመንፈሳዊ ስሜት ውስጥ ነው እንጂ ይሄ የመዝሙሩን ስለምንወደው የዜማው አዝያዝያ ስለምንወደው ብቻ ነው። ስለዚህ ክርስትና ውስጥ መግባት አለ። ስንመጣውትም ተጨናንቀን ሰው ለምንሆን እንደዚህ ደግሞ እንትን ብለን ያዘቀቅ አድርገን እንትን ብለን አይደለም። ወስነን ፈልገን ቢቸግረንም ቀይ የእግዚአብሔርን አልበላም ቢቸግረንም እሷንም የሚሰጠው የሰጠን እሱ ነው፣ የሚሰጠን እሱ ነው። የማመን ጉዳይ ነው። የመወሰን ጉዳይ ነው። ሕይወት የማድረግ ጉዳይ ነው ክርስትና ማለት። ስለዚህ ጾም ማለት ልክ እያለን መብላት እየቻልን መተው ነው። ሲራብ አንድ ሰው ምግብ አጥቶ ከተራበ ምንድን ነው የሚባለው? ረሃብ። ጾምና ረሃብ የተለያየ አንድ አይደለም። አንድ ሰው ሳይበላ ቢሆን ምግብ አጥቶ ጾም አይባል፣ ተራበ ነው የሚባለው። ጾም የሚባለው ለሃይማኖት ተብሎ ለበረከት ተብሎ ራስን ለማድከም መንፈስን ለማበርታት ተብሎ የሚጾም ጾም ነው ጾም የሚባለው። ያ ነው ጾም የሚባለው። እና አንዳንድ ሰዎች ጾመኛ ነኝ ጾም ላይ ነኝ ዳየትን ወደ ጾም ሊወስዱ ይችላሉ። ዳየት ሌላ ጉዳይ ነው። ሰውነት ክብደት መቀነስ ምናምን ሌላ ጉዳይ ነው። ጾም ግን ለሁሉ የተሰጠ። በእርግጥ የታመሙ ሰዎች፣ የጤና ችግር ያለባቸው ሰዎች እንዲጾሙ አይገደሉም። ውስጣቸው መጾም እንዳለበት ያምናል። ክርስትና እኮ የኛ ሃይማኖት እኮ አሁን ችግሩ ምንድን ነው? አንዳንድ አዳዲስ ሃይማኖት በጣም የሚሉ ሰዎች ክርስቶስ ሞቶልሃል፣ ምንም ኃጢአት የለብህም፣ በቃ እሱ ያድንሃል ምናምን ይላል። እንደዛ ይሄ ያድን ሃይማኖት። በእኛ ቤተክርስቲያን ትምህርታችን መልካም ስራ መስራት ግድ ነው ለክርስቲያን። እኔ ይህንን ማመን ያስፈልጋል። የእግዚአብሔር መንግስት ለመውረስ መልካም ስራ መስራት አለብን። እምነት ብቻውን አያጠቃም፣ ምግባር መኖር አለበት። ነገር ግን ይህንን ማመን ያስፈልጋል። ላልሰራው ግን ይችላል።
ተመልከቱ። ማመንና አንድ ነገር አምኖ ችግር የለም አያስፈልግም ማለትና ማመን ይለያል። ይሄንን ነገር ማድረግ አለብን መጾም አለበት ያ ሰው እንዳለበት ያምናል፣ ደስተኛ ነው፣ ይቀበለዋል። በጤና ጉዳይ ከአቅም በላይ በሆነ ጉዳይ ግን ላይጾም ይችላል። ሌላውም ነገር እንደዚህ ነው። ስለዚህ ሆን ብለን የምናደርገው ነገር አለ። ለዛ ንስሐ ተዘጋጅቷል። ማድረግ እንዳለብን ማመን አለብን። ያላደረገው በሆነ ምክንያት አቅም ስላነሰን ነው፣ የኛ ደካማነት ነው እንጂ ስለሚፈቀድልናል። ኃጢአት መስራት አይፈቀድም፣ ለክርስቲያኖች አይፈቀድም። ክርስቶስን ለመምሰል አይደለም መልካም ስራ የምንሰራው፣ የእግዚአብሔርን መንግስት ለመውረስ ነው። ይሄ 4 ነጥብ ነው። እንደዚህ የለም። አንድ ሰው ኃጢአት እየሰራ የእግዚአብሔር መንግስት ሊወርስ አይችልም። አቅም ካነሰው ንስሐ መግባት አለበት። አቅም የለኝም ማለት አለበት እንጂ ምንም ችግር የለም ሞቶልኛልና ክርስቶስ ሞቷል፣ መድኃኒዓለም ያለ መድኃኒት እና ከዛ በኋላ ያድናል፣ ሁሉን ያድናል። ለጠየቀው ነው የሚለው። ለዓለም ነው የሞተው። ለዓለም ሲባል ግን ዝም ብሎ ማንኛውም ሰው ያድናል ማለት አይደለም። ያመነውን ድነት የሚፈልገውን መዳን ትፈልጋለህ እኮ ነው ሲል ነበር ሲያስተምር። ልትድን ትወዳለህ? አዎ ሲል ያድናቸዋል። መጀመሪያ መፈለግ አለበት። ሰው ፈልጎ መምጣት አለበት፣ ማመን አለበት። ከዛ በኋላ ይድናል። ክርስትና ለፈለገ ነው እንጂ ግዴታ ነው። የዓለም መድኃኒት ቢሆንም ዓለም የሚባለው የመጣው ዓለም ነው፣ የቀረበው ነው፣ ያመነው ነው። ሌላው የግል ጾም አለ። ይሄ የግል ጾም እንግዲህ የወንድ ፈቃድ ጾም ይባላል። የግል ጾም የማቴዎስ 6 ላይ ነው ያለው። ታስታውሳላችሁ? አንተስ በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ፣ እንደምትጾሙ ሰዎቹ አይወቁ ይላል። አትንገር። ይሄ የግል ጾም። የንስሐ ጾም ለምሳሌ ከንስሐ አባታችሁ ጋር ሄዳችሁ ንስሐ ስትናዘዙ ቀኑን ይሰጣል። ይህን ያህል ጊዜ ጾሙ ይባላል እና ከዛ በኋላ ያ ጾም ሲጾም አይ ንስሐ ላይ ነኝ ጾም ላይ ነኝ አይባልም፣ አይወራም። የግል ነው። የግላቸው ስለሆነ አይ አልበላም ይቅርብኝ፣ አይ አልችልም ነው የሚባለው እንጂ ጾም ላይ ነኝ ምናምን አይባልም። እንደገና የፈቃድ ጾም የምንጾመው በግላችን የምንጾመው ይሆናል። በቃ የሆነ ጊዜ በራሳችን ጊዜ ብሎ ሰው ይጾማል በራሱ እና እንደዚህ አይነት የፈቃድ ጾም ሲሆን አይ አሁን የፈቃድ ጾም እየጾም ሆኖ አይባልም። የግል ነው። እኛ ለራሳችን ከእግዚአብሔር ጋር ተነጋግረን የምናደርገው ስለሆነ የግል ጾም አይታወጅም። የአዋጅ ጾም ደግሞ የግል አይሆንም። ስለዚህ ይሄንን የጾም እነዚህንን መንገድ አሁን እንዳይታታ ነው። አንዳንድ ጊዜ በጾም ጊዜ ሰው መጾሙን አትናገር ሊምታታበት ይችላል። ማቴዎስ 6 ላይ ያለው ስትጾሙ ፊታችሁ ተቀቡ ሰው አይወቅባችሁ የሚለው እሱ የግል በሚሆን እሱ በሙሉ ምጽዋትም አለ እዛ ላይ ጸሎትም አለ ጾምም አለ ሶስቱ። አንድ ሰውም ደግሞ ንስሐ ሲገባ ከንስሐ አባቱ ጋር ሄዶ እነዚህ ይታዘዛል። እንደየካህኑ እንደየሰውየው ሁኔታ ሊለያይ ይችላል። ግን መጽውት ይባላል፣ ስገድ ይባላል፣ ጾም ይባላል፣ ጸልይ ይባላል። እነዚህ ነገሮች ግን እየጸለይ ሆኖ ንስሐ ስላለብኝ ጸሎት ኮመን ነው፣ መጸለይ ይቻላል፣ ችግር የለውም። ነገር ግን ስንጸልይ ሰው እንዲያየን ይቻላል። አንዳንድ ጊዜ እኮ የጸሎት መጽሐፍ ይዘና ሰው ከሌለ ማንጸልይበት ይችላል። ሰው ሲያይ በቃ የሚጸልዩ ሰዎች አሉ። ሰው ካላየ በቃ የማይመስላቸው ሰዎች አሉ። ጾም ቤተክርስቲያን ልንጸልይ እንችላለን፣ የተቆጣና ልንመጸውትም ልንሰጥ እንችላለን። እኛ ለመታየት ብለን አናድርገው። ሰዎች ቢያዩ ችግር የለም። እኛ ብቻ ሰዎች እንዲያደንቁን፣ ሰዎች እንዲያመሰግኑን፣ እንዲያከብሩን ብለን አናድርገው። እግዚአብሔር ያየናል፣ ዋጋ ይሰጣል ብለን እናድርገው። ሰዎች ከፈለጉ ይዳኑበት፣ ከፈለጉ ይጠቀሙበት፣ ከፈለጉ ይማሩበት። እኛ ግን በምናደርገው መንፈሳዊ ነገር ከሰዎች ምስጋና አንጠብቅ። አሁን በቤተ ክርስቲያን ስናገለግል ኮሚቴ ሆነን ሻይን ማፍላት፣ ቤተክርስቲያን ማጥራት ምናምን አለ አይደለም። በቤተ ክርስቲያን ውስጥ ድሃን መርዳት፣ የተቸገረ ሰው በህንፃ ስላሴ ይሄ ህንፃ የእግዚአብሔር የህንፃ ቤተክርስቲያን ነው፣ ህንፃ እግዚአብሔር ነው፣ ሰው ደግሞ የእግዚአብሔር ህንፃ ነው። ሌላው ሁለቱንም ሰውንም ቤተክርስቲያን በምናገለግልበት ጊዜ ዝም ብለን እናገልግል። ግን ሰዎቹ አቧቦ እያሉን እያመሰገኑ በግሩፕ ውስጥ በምናምን ብቻ በዛ ስሜት ከሆነ ይሄ ዋጋ የለውም። ነገር ግን ሰዎች ቢነቅፉንም ቢያመሰግኑንም ምን ቢሉንም ዝም ብለን የእነሱን ትተን እኔ ለራሴ ነው የማገለግለው ዋጋ አገኝበታለሁ በረከት አገኝበታለሁ ብለን የምንል ከሆነ ፈተና ቢመጣ ተቋቁሞ ነው የምንሰራው። ወደኋላ አንመለስም። አገልግሎታችን
ልባችንን በትሕትና በፈቃድ ይህን ይዘጋ ሌላ በር አለ። እውነት ለማገልገል ፈቃደኛ ከሆነ እግዚአብሔር ማገልገል ከወሰንን እግዚአብሔር መንገድ አለው። የማገልገሉን መንገድ አይዘጋብንም። ሰዎች ቢዘጉት እግዚአብሔር ሌላ መንገድ ይከፍታል እና ፍላጎቱ ሊኖር ያስፈልጋል እና ስለዚህ በምንጾምበት ሰዓት የግል ጾም አይነገርም፣ የፈቃድ ጾም አይነገርም፣ አይወራም። የአዋጅ ጾም ግን በአዋጅ ይጾማል። አሁን ይሄ የመጣ ጌታችን ጾም የአዋጅ ጾም ነው፣ የጌታችን ጾም ነው። ስለዚህ ጌታችን ነው የጾመልን እና በቆሮንቶስ ጾሞ ምንድነው ያደረገው? ሲጾም በዋናነት ምንድነው ያደረገው? ሚነገር ጌታችን ጾሞ ሲጨርስ ያደረገና አንድ ነገር ነው። ምንድነው ያደረገው አላችሁ? ምንድነው ያደረገው? ሰይጣንን ድል ነሳው አይደል? ጾሞ ሲጨርስ ሰይጣን መጥቶ ሊፈትነው ሲመጣ ድል ነሳው እና ሐዋርያትን ሲያስተምር እንዲህ አይነቱ ከባድ ኃጢአት ወይም ክፉ መንፈስ ክፉ ጋኔን ያለ ጾምና ያለ ጸሎት አይወጣም ይላል እና ጾም ይሄ ትልቁ ጾም ዋናው አብይ ይባላል። አብይ ጾም ማለት ትልቁ ጾም ማለት። ሌሎቹ ጾሞችም አሉ። ትልቅ የተባለበት ምክንያት የእግዚአብሔር የጌታችን ኢየሱስ የጾመው ጾም ስለሆነ እና ከዛ በኋላ አንድ ሳምንት አለ። ከፊት ደግሞ አንድ ሳምንት የሕማማት አለ። ይሄኛው ጾመ ሕርቃን የሚባለው ነው። ሁሌ የሚነገሩ ታውቁታላችሁ። 40ው ቀን ጌታችን ነው። ከዛ በኋላ ያለ ሕማማቱን ተያይዞ ነው ይመጣል። ለምሳሌ አንድ ነገር ልንገራችሁና ላካ ጌታችን የተጠመቀው መቼ ነው? አይ እሱማ የተጠመቀ እድሜው መቼ ነው የተጠመቀው? ጥር 10 ቀን አይደል? ይሄን በደንብ ያዙ። ጥር 10 ቀን ነው የተጠመቀው ጥምቀት። ከዛ ምን ሆነ? ወዴት ሄደ? ለው አንዳንድ ሰዎች ነቃበሉ። ጌታችን ከተጠመቀ በኋላ ወዴት ሄደ? ወደ ጾም። ስንት ቀን ጾመ? 40 ቀን 40 ሌሊት። እና መቼ ነው የሚሆነው? አሁን ጥር 11 ቀን ቀጥታ ነው ሄደው እና የካቲት 23 ቀን አካባቢ ነው ያለው። ተመልከቱ። ዝም ብሎ ያለውን ነገር በደንብ ማወቅ መረዳት ያስፈልጋል። ከዛ በኋላ ከወጣ በኋላ የተደ ሰርግ ቤት ከገዳም እንደወጣ ሰይጣን ግን ከነሳ በኋላ የተሄደ ሰርግ ቤት ሄደ አይደል? ሌላ ቆማት ይወስድ ተጽፏል። ሰርግ ቤት ሄደ ቃና ዘገሊላ ነበር አይደል? ከዛ በኋላ 3 ዓመት አስተማረ። 3 ዓመት ከምናምን ጥር ይመጣል ተመልሶ ዙሮ ከዛ በኋላ ቀሪው መጋቢት 29 አይደል ጌታ የተሰቀለው እስከ መጋቢት 27 እንግዲህ ከጥር ከየካቲት 23 ከመጋቢት 27 ያላቸው ቀን ያቺ ቀን ናት እንግዲህ ያምልጥን ማባሊያ ክፍተቷ ማለት። ስለዚህ ለምንድን ነው ታዲያ እንደዚህ የሆነው? ይሄንን ማወቅ ያስፈልጋል። ለቤተክርስቲያን ሶስት ሆኖ ጌታችን የተጠመቀው በጥር 10 ነው። እንደተጠመቀ አልዋለም አላደረም፣ ወደ ገዳም ሄደ። ምንድን ነው ይሄ ነገር ብሎ መጠየቅ ያስፈልጋል። የኋላ ሊቃውንት የውሃውን በዓል ከውሃ ጋር የጾሙን በዓል ከመከራ ጋር አድርገው በኋላ አስተካከሉ። የውሃ በዓል ማለት ምንድን ነው? ጥር 10 ቀን ጌታ ተጠመቀ። የካቲት 23 እንደዚህ እንዳልሳሳት ቁጥራችሁ ደርሱበት 40 ቀን። ከዛም ከ41 ቀን 42 ቀን ያንን ወደዚህ አምጥተው የውሃውን የቃና ዘገሊላን ከጥምቀት ጋር የውሃውን በዓል ከውሃው ጋር ያደረጉት። ከዛ የጌታችንን ጾም ደግሞ ከየታ ወስደው ከስቅለቱ በፊት አንድ ሳምንት ሲቀር ልክ እንደ ጾምን ቀጥታ ወደ ትንሣኤው እንድንሄድ ማለት ከጾም በኋላ ከሐዘን ወደ ልሳት ወደ አሁን ከዛ በኋላ ልክ ይሄንን ጾሙ ፋሲካው ሊደርስ 55 ቀን ወይም ደግሞ 55 ቀን አይደለም 40 ቀን ሲደመር 7 ቀን ሲቀር ያንን ወስዶ በባህር ሐሳብ ተስተካከለ። ይሄ ጾመ ሕርቃን በኋላ ይገባል። ስለዚህ አሁን 40ውን ቀን ጌታ ጾመ። እሱን ዛጋ ወሰዱትና ቀጥታ በአህያ ውርንጭላ ተጭኖ ወደ ቤተ መቅደስ የሚገባበትን ሆሳዕና ዛጋ ካልመሰለ እሱን አደረገ። ከዛ እያይዘው ሳምንቱን ጌታ ላይ የተመከረውን መከራ ደግሞ ከጾሙ ጋር አደረጉና ሕማማት አንድ ላይ ነው። ከዛ በኋላ ሰኞ እሑድ፣ ሰኞ፣ ማክሰኞ መከሩ። ረቡዕ ያዙት። ሐሙስ ተያዘ። ረቡዕ ጨረሱ። ሐሙስ ያዙት። ዓርብ ሰቀሉ። ቅዳሜ እና ጾሙን የኛ ሊቃውንት ወስደው የጾሙን ከሚስማማው ከሕማማቱ ጋር አደረጉና ሕማማቱን ደግሞ ጨመር ያለ ሱባኤ ለየት ያለ በጣም ስግደት ሁሉ ነገር ያለበት አድርገው ጥንቅቅ
አድርገው አስተካክለው የተሰራ ስራ እኮ ያለ መንግስታት ተሰብስበው ብዙ ዲግሪ ፕሮፌሰር ያሉ በዩኒቨርሲቲ ደረጃ አይደለም እኮ በገዳማውያን በመንፈሳዊ ህይወት የተማሩ የረቀቁ የቤተ ክርስቲያን ሊቃውንት ናቸው። ሰው በጣም ብዙ የተሰራ ስራ ነው። በዚህ በምናውቀው የዓለም እውቀት ፍልስፍና ሳይሆን በእግዚአብሔር መንፈስ የተቃኙ አንደበታቸው ብሩህ የሆነ ብዙ እውቀት የነበራቸው ጸጋው የበዛላቸው አባቶች በጣም ብዙ የሰሩት ስራ አለ። እኛም ካልንሰራው ልንተረጉመውም የማንችለው ልንረዳውም የማንችለው ነገር። ስለዚህ ይሄ የመምህር ቃሉ ሌላ ነው። ንጉሱ ከጾመ በኋላ ከጦርነት ከሄደ ክርስቲያኖች ጾሙለት ነበር። ከዛ በየዓመቱ ጾመውለታል። በየዓመቱ ከመጀመሪያ ላይ እንደ ዝግጅት ሆኖ ዘወረደ የሚባለው ይሄ ይጾማል። በኋላ ቅዱስ ያሬድ መጣና በድርሰቱ እያንዳንዱን ሳምንት ዘወረደ፣ ቅዱስ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና ብሎ ጥንቅቅ ተደርጎ ቤተክርስቲያን የማይናወጥ መሰረት ላይ ይባላል። ይሄንን ነው መጠበቅ ለልጆቻችን መጽሐፍ ቅዱስ ብቻ ሳይሆን ህይወቱን ነው መንገድ ያለብን። እያንዳንዱ ነገር የሚደረገው ነገር ማወቅ አለብን፣ መቀበል አለብን፣ መውደድ አለብን፣ ማስተማር አለብን። ጾሙን የበረከት ጾም ያድርግልን። ለበዓለ ትንሣኤ በሰላም ያድርሰን።